ወንድ መሆን ዝም ብሎ ባዮሎጂካሊ ተፈጥሮ ብቻ ነው ወይስ በሂደት የሚገነባ የልቀት ጥበብ ነው? ቆላማ ሜዳ ላይ እንደ ሳር መብቀል ወይንስ እንደ ግዙፍ ዋርካ ጥላ መሆን ትመርጣለህ? ድምጽህ የትህትናና የቁም ነገር አካሄድህ የልብ ሙሉነት፣ ተግባርህ ደግሞ የጽናት መገለጫ ካልሆነ ወንድነት የት ላይ ነው? በዙሪያ ያሉ ሴቶች ካንተ መጠጊያን፣ መረጋጋትንና መሪነትን ያገኛሉ ወይንስ ግራ መጋባትን? ዝምታህ ያስከብርሃል ወይንስ ያስንቅሃል? ዛሬ ራስህን ጠይቅ። በስም ብቻ ወንድ ነህ ወይንስ በተግባር ወንድ ነህ? የወንድነትህን መንፈስ ቀስቅሰህ በራስህ ላይ ሰልጥነህ ዓለም የምታከብረው ሰው ለመሆን ተዘጋጅተሃል ወይ ነው? ወንድ ከሆንክ አይቀር ወንድ ሁን። ቪዲዮው ለብዙ ወንዶች እንዲደርስ ላይክ አድርገህ ጀምረው። 6 የወንድነት መገለጫዎች። የመጀመሪያው ራስን መግዛትና ስሜትን መቆጣጠር መቻል። እውነተኛ ወንድነት የሚጀምረው በጡንቻ ሳይሆን በውስጣዊ ብስለት ነው። ስሜታዊ በሆኑ አጋጣሚዎች እንደ ሕፃን ልጅ መጮህ ወይንም በትንሽ ነገር መበሳጨት የወንድነት መገለጫ አይደለም። ይልቁንም ማዕበል በሚበዛበት ወቅት እንደ ጸጥተኛ ባህር መረጋጋትን መምረጥ ትልቅ ብልሃት። ለምሳሌ በስራ ቦታ ወይም በትዳር ውስጥ ከባድ ንግግር ሲሰነዘርብህ መልስ ለመስጠት አለመቸኮልና ሁኔታዎችን በከፍተኛ ትዕግስት ማስተናገድ ያንተን የበላይነት ያሳያል። ሴቶች የሚወዱትና የሚያከብሩት ወንድ ደግሞ በማንኛውም ውጥረት ውስጥ የማይናወጥና ለችግሮች መፍትሄ የሚሰጥን አለት ወንድ ነው። ይህን ስታደርግ ሰዎች በአንተ ላይ ሙሉ እምነት ያሳድራሉ። አንተም የውስጥ ሰላምን ትጠብቃለህ። አንተ በችግር ጊዜና ነገሮች ከቁጥጥር ውጭ በሆኑበት ወቅት ከሌሎች የተሻለ መፍትሄ መፍጠርና ራስን የመግዛት ብቃት አለህ። ጥያቄውን ላንተ ተዋለሁ። ሁለተኛው በቃልህና በተግባር መታመን መቻል። ለወንድ ልጅ ትልቁ ሀብቱ ቃሉ ነው። አደርገዋለሁ ካልክ ሰማይና ምድር ቢገላበጡ እንኳን ያን ነገር መፈጸም አለብህ። ቃሉን የማያከብር ወንድ ክብሩ የረከሰና ማንም የማይተማመንበት ተራ ሰው ይሆናል። ለምሳሌ ለፍቅረኛ ወይንም ለሚስትህ የገባኸውን ቃል ኪዳን መጠበቅ፣ በጓደኝነትህ ውስጥ ታማኝ መሆንና በንግድ ስራ ላይ የታመንክ መሆን ወንድነትን የሚለካባቸው መድረኮች ናቸው። ቃሉን የሚጠብቅ ወንድ በሄደበት ሁሉ ሞገስ አለው። ምክንያቱም ሰዎች በሱ ላይ ያላቸው መተማመን ካለው ገንዘብ በላይ ዋጋ ስላለው ነው። ታማኝነት ለራስህ ያለውን ግምት ከፍ ያደርግልሃል። ሌሎችንም በአንተ ጥላ ስር እንዲጠለሉ ያደርጋል። ቃልህ ካልጠበቅ ወንድነት ጥያቄ ውስጥ ነው። ሶስተኛ ኃላፊነትን መሸከምና መሪነት። ወንድ የኔ ፈንታ አይደለም ብሎ አያማርርም። ይልቁንም ክፍተቶችን አይቶ ኃላፊነትን ይወስዳል። በቤተሰብ ውስጥ በጓደኝነትና በሀገር ጉዳይ ውስጥ የራሱን ድርሻ የሚወጣና ራዕይ የሚሆን ሰው። ለምሳሌ በኢኮኖሚ አስቸጋሪ ጊዜያት ውስጥ ቢገባ ተቀምጦ ከማማረር ይልቅ የፈጠራ ስራዎችን በመስራት ራሱን በማብቃት ቤተሰቡን ለመደገፍ ሌት ተቀን የሚለፋ ወንድ ትልቅ ክብር አለው። መሪነት ማለት ሌላውን መጨቆን ሳይሆን ሌላው እንዲያድግ መንገድ ማሳየትና ጥበቃ ማድረግ ነው። ሴቶች የሚፈልጉት በራሱ የሚተማመንና ነገሮችን መርጦ መፍትሄ የሚሰጥን ወንድ እንጂ ሁልጊዜ ሌላ ሰው እንዲወስንለት የሚጠብቅ ደካማ ወንድ አይደለም። ስለዚህ በህይወትህ መሪ ባትሆን እንኳን መብቱን የሚጠብቅ ተመሪ መሆን አለብህ። አራተኛውና ወሳኙ ነጥብ አካላዊና መንፈሳዊ ጥንካሬ ሊኖር ይገባል። ወንድ ልጅ አካሉን መገንባትና ጤንነቱን መጠበቅ አለበት። ይህ ለውበት ብቻ ሳይሆን ለተግባር ዝግጁ ለመሆን ነው። ጠንካራ አካል ያለው ወንድ ለራሱ ቦታና ክብር ይሰጣል። ያ ደግሞ በራስ መተማመኑን ይጨምረዋል። ከዚያ ጎን ለጎን መንፈሳዊ ጥንካሬና እውቀትን ሊኖረው ይገባል። ብዙ ማንበብ፣ ዓለምን መረዳትና ጥልቅ አስተሳሰብ መያዝ ወንድነትን ይጠይቃል። ለምሳሌ ዘወትር ስፖርት በመስራት ጤንነትን የሚጠብቅና በተጓዳኝ ነገሮች ደግሞ አእምሮውን በአዳዲስ እውቀቶች የሚያነጽ ወንድ በማንኛውም ማህበራዊ መስተጋብር ውስጥ ጎልቶ ይታያል። ሴቶች ጥንካሬን ይወዳሉ። ያ ጥንካሬ ግን ከፍቅርና ከአስተዋይነት ጋር ሲቀላቀል ደግሞ መስህብን ይፈጥራል። አምስተኛው ትህትናና የአስተዋይነት ልህቀት ሊኖረው ይገባል። እውነተኛ ወንድነት በትህትና ውስጥ ይገለጻል። ደካማውን መርዳት፣ ሴቶችን ማክበርና ለሽማግሌዎች ቦታ መስጠት የጥሩ ወንድ ዋነኛ መገለጫዎች ናቸው። ጉልበቱ ደካማዎችን ለመጨቆን ሳይሆን ለመደገፍ የሚጠቀም ወንድ በሁሉም ዘንድ ይወደዳል። ለምሳሌ በማንኛውም ቦታ ለሴቶች ቅድሚያ መስጠት፣ በንግግር ውስጥ የቃላት ምርጫህን ቁጥብ መሆንና በስህተቶች ይቅርታ ለመጠየቅ አለመቸገር ትልቅነት ነው። ትህትና ዝቅ አያደርግህም፣ ይልቁንም ሰዎችን የማማረክና የማሳመን ብቃትን ይጨምረዋል እንጂ። ሴቶች ከጥቃት የሚጠብቃቸውን ደግሞም የዋህና ትሁት የሆነን ወንድ ከልባቸው ያፈቅራሉ ይባላል። የመጨረሻው ነጥብ ግልጽ ራዕይና ዓላማ ያለው ወንድ ያለ ዓላማ ዝም ብሎ አይኖርም። የሚሄድበትና የሚደርስበትን ቦታ ያውቃል። ለህይወቱ ግብ እያስቀመጠ ለዛ ግቡ ደግሞ የሚተጋና እንቅፋቶችን አልፎ ስኬትን የሚጨብጥ ሰው ነው። ለምሳሌ ዛሬ ላይ ትልቅ ህልም ይዞ በትንሽ ስራ ጀምሮ ደረጃ በደረጃ ራሱን የሚቀይር ወንድ ነገው ብሩህ እንደሆነ ለሚያየው ሁሉ ምስክር ነው። ዓላማ ያለው ወንድ ጊዜውን በከንቱ አያባክንም። ወሬ አያበዛም። ለተራና ርካሽ ተግባራት ሁሉ ራሱን አያረክስም። የሚያደርገውን ያውቃል። በትንሹ አይሸበርም። እድሎችን አያባክንም። በማይቀለድበት ቦታ አይቀልድ። ብዙ አያወራም። ስራው ግን ድምፅ ይኖረዋል። ሴቶች የወደፊት ህይወታቸውን አብረው መገንባት የሚፈልጉት ራዕይ ካለውና አቅጣጫን ከሚያውቅ ወንድ ጋር ብቻ። ስለዚህ ወንድ ከሆንክ ሰበበኛ ሳይሆን ታምረኛ ሆነ ለህይወት የሚያስፈልጋትን ለማሟላት ተፈጥሮን ተጠቀም። አንተስ ትልቅ ቦታ ወይም ዝቅተኛ ቦታ፣ የወደፊት 5 እና 10 ዓመት ግልጽና ሊተገበር የሚችል እቅድ እጅህ ላይ አለ? ከሌለ ወንድነትን ያወርድብሃልና ራስን ጠይቅ። ደግሞም ይህን ወቅ ወንድ ያልሆነ ሰው ዘውትር የሚያማርር
ኃላፊነቱን ወደ ሌላ የሚገፋና ሰበበኛ፣ ተግባር የሌለው ወሬ የሚወድ፣ በሴቶች ላይ ጉልበቱን የሚያሳይ፣ ቃሉን የማይጠብቅ፣ ጊዜውን በሱስና በከንቱ ወሬ የሚያሳልፍ፣ ለራሱ እድገትና ለሌላው መከታ ለመሆን ግድ የሌለው፣ የሌሎችን ስኬት የሚያንቋሽሽ፣ በማይገባ ቦታ የሚገባ፣ ይህ ባህሪ ካለ የወንድነት ተፈጥሮን እያበላሽክ ነውና ተቃራኒው መንገድ ላይ መሆንህን እወቅ። እንዲህ አይነት ስብዕና ካለህ ዛሬውኑ ካለህበት አረንቋ ቶሎ ውጣ። ዓለም የሚያስፈልጋት ተላላኪን ሳይሆን ባለ ራዕይና ቆራጥ ወንድ ነው። በመጨረሻ ወንድ መሆን መታደል ነው። ወንዳ ወንድ መሆን ግን ምርጫ ነው። ዛሬ የወሰንከው ውሳኔ ነገ ማንነትን ይወስናል። ታዲያ በታሪክ ማህደር ውስጥ ስምህ በምን ይነሳ ትፈልጋለህ? እንደ ጀግና ተከብረህ ወይንስ እንደ ተራ ሰው ተረስተህ ማለፍን ትፈልጋለህ? በውስጥ ያለው የወንድነት ወኔ ቀስቅሰው። ለራስህ ክብር ስጥ፣ ለቃላት ታመን፣ ለሴቶችና ለማህበረሰቡ መጠጊያ ሁን። ህይወትህ ትግል ነች። በዚህ ትግል ውስጥ ደግሞ ወንዳ ወንድነት ሆኖ መውጣት ትልቅ ድል ነው። አንተ የጥንካሬና የጥበብ የፍቅር ምንጭ መሆን ትችላለህ። ብቻ ራስን አትናቅ። ከዛሬ ጀምሮ በእያንዳንዱ እርምጃ፣ በምትናገረው ቃልና በምታሳየው ባህሪ ወንዳ ወንድነት አስመስክር። ከዛሬ ጀምሮ በእያንዳንዱ እርምጃህና በምትናገረው ቃልና በምታሳየው ባህሪ ወንዳ ወንድነትህን አስመስክር። ዓለም ያንተን ጥንካሬ ትጠብቃለች። ቤተሰቦችህ ያንተን መሪነት ይፈልጋሉ። አንተም ለዚህ ክብር ተፈጥረሃል። ተነስ፣ ተለወጥ፣ እንደ ወንድ ቁም። ምክንያቱም ወንድ ከሆንክ አይቀር ወንዳ ወንድ መሆን ግዴታ ነው። ቪዲዮ ጠቃሚ ሆኖ ካገኘው ቻናሉን ሰብስክራይብ አድርግ። ወንድነት ክብር ነው። አንተም በወንድነት የምትኮራ ከሆነ ኮመንት ላይ አንድ ቁጥር ብቻ ጻፍልኝ። በሌላ ጠቃሚ ቪዲዮ እስክንገናኝ በያላችሁበት የምድር ዳር